እንዴት ናችሁ? ደህና ናችሁ? ዩቲዩብ መክፈቴን ታውቃላችሁ አይደል? የኔን ፕሮግራሞች እንዲሁ በአባይ ቴሌቪዥን የሚተላለፉ ፕሮግራሞችን የምታገኙት በዚህ ቻናል ነውና ትክክለኛው መቅድዬ ሚዲያ ሰብስክራይብ በማድረግ እንድትመለከቱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩ። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ። ሰላም መቅደስ። ሰላም ጤና ይስጥልኝ። እንኳን ለማርቼት አደረሰሽ። በጣም አመሰግናለሁ። ማልበል እሱ እንኳን ለጊዜ ቆየን። ከአንድ ስመጥር ድርጅት ነው የደወልኩት። የሴቶችን ቀን በማስመልከት የጠንካራ ሴት ምሳሌ በመሆንሽ ላንቺ ያለንን አድናቆት መግለጽ እንፈልጋለን። ላለፈውም ለስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ወርክተልሽ ይፈልጋል። ውይ በጣም አመሰግናለሁ። ስለዚህ በሚመች ሰዓት ለሞዳል መስሪያ ቤታችን መጂ ጋብዘንሻል። እሺ በጣም አመሰግናለሁ። እናመሰግናለን። መልካም ቀን። እሺ ነው እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ያለንበት ቀን የሴቶች ቀን ነው። በዓለም አቀፍ ደረጃ የሴቶች ቀን ይከበራል። እንግዲህ ዛሬ ከአንድ ተቋም ጥሪ ቀርቦልኛል። የሴቶች ምሳሌ ነኝ ብዬ ሳስብ ጥያቄ አለኝ እና ሁሉም ሴት የሚነገር ታሪክ አላት ብዬ አምናለሁ። በተለይም ኢትዮጵያዊ ሴት የምታወራው ታሪክ አላት፣ የምታስተምረው ታሪክ አላት፣ የምትነግረው ካለፈችበት፣ ከተነሳችበት፣ ከወደቀችበት ጉዞዋ ብዙ ታስተምራለች ብዬ በደንብ ነው ማምነውና በመንገዴ እስከምደርስ ወደ ለቡ ነው የምሄደውና ወደ ለቡ እስከምሄድ ድረስ ለምን አንዳንድ ነገሮችን አንጨዋወትም? ካሜራ ፊታችን ካለ የተመካከረ ለምን አንሄድም ብዬ ነውና ጠንካራ ሴት ሲባል ወደ አይምሯችሁ የሚመጣው ማን ነው? ብርቱ ሴት፣ እንባዋን በጓዳ ስኬቷን በአደባባይ የምትገልጽ ሴት፣ ብርታቷን ከልብሶቿ ውስጥ ብዙ ህመሞቿን ሸፍና ደምቃ የምትወጣ ሴት፣ ሁሉ ጊዜ በየቀኑ ስኬት ለመያዝ የመኖሯን ትርጉም ለማወቅ የምትደክም ሴት፣ ልጆቿን ለማሳደግ እነሱን መግባ ለማደር እንቅልፏን፣ ማንነቷን፣ ህልሟን የሰጠች ሴት። ኧረ ምን ቅጡ! መቼስ ብዙ ሴቶችን እናውቃለን አይደለ? ለኔ እንደ ሁላችንም የሴቶች ምሳሌ የማደርጋቸው አሁን ሳወራችሁ ፊቴ ላይ የሚመጡ በጣም ብዙ ጠንካራ ሴቶች አሉ። ከዛ ውስጥ ሁላችንም እናት አይደለም? ሴትነት እንድናከብር የሚያደርገን ትልቁ ነገር እናትነት ነው። በተለይ ደግሞ እኛ ሀገር ታውቁታላችሁ፣ እናቶቻችን ብዙ ይደክማሉ፣ ብዙ ህልማቸውን ሰጥተውናል አይደል? መሆን የሚፈልጉትን ማድረግ የሚፈልጉትን ነገር ለልጆቻችን ወይም ለልጆቻቸው ሰጥተዋል። መማር የምትፈልግ እናት ልጆቿን በማሳደግ ትዘገያለች። በሙያዋ ማበርከት የምትፈልግ እናት ልጆች ስላሉ ትዘገያለች እና በጣም ብዙ ነገራችንን ለልጆቻችን ሰጠን የዘገየን እንኖራለን። ግን መዘግየት ነው ወይ? አይመስለኝም። ማትረፍ ነው አይደል? ከልባችሁ ሙሉነት የሞላ እናቶች እንኳን አደረሳችሁ ብላለሁኝ። ትንሽ ሙዚቃ እንስማ አይደል? ደግሞ በወሬ እንዳላሰለቻችሁ አሁንም እንሄዳለን። መልካም ጊዜ።
መቅድዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ነው የምወድሽ፣ በጣም ነው የምናከብርሽ። ብዙ ሰው ደግሞ እየጠበቀሽ ነው። እውነት? አዎ አላረፍርኩም። አይ አሪፍ ሰዓት ነው የመጣሽው። አሁን ደግሞ ወደ ቢሮ እንገባና የሚጠብቁሽን ሰዎች ደግሞ እስቲ ታገኛቸዋለሽ። እሺ እንኳን አደረሰሽ። የሴቶች ቀን ማለት ነው። እንኳን አብሮ አደረሰ። ስለዚህ መሄድ እንችላለን። እሺ እሺ ሰላም እንዴት ናችሁ? እንኳን ደህና ቆያችሁኝ። አመሰግናለሁ። እንኳን ደህና መጣሽ መቅዲ። እንኳን ደህና ቆያችሁ። እንኳን ለሴቶች ቀን አደረሰሽ። እንኳን አብራ አደረሰን። በጣም አመሰግናለሁ። ዛሬ እንግዲህ ዓለም አቀፍ የሴቶች ቀን ነው። ወደዚህ የጠራንበት አንዱ ምክንያት እሱን በማስመልከት ነው። እስቲ አንድ ሰርፕራይዝ አለሽ፣ ወደዛ እንሂድ። ልቤ ቀጥ እንዳይ ችግር የለም። ለሰርፕራይዝ መሆን አይደለም። እሺ መቅዲ፣ ያው እንግዲህ ዛሬ ማርች 8 ነው። ዲኤምሲ ሪል ስቴት ደግሞ ማርች 8 ላይ በየአመቱ ሴቶችን የሚያበረታታ ሽልማት ይሰጣል። አንቺ ደግሞ እኛ ሀገር ላይ ካሉት ሴቶች ጠንካራ ሴት፣ በጣም ጀግና ሴት፣ ሰክሰስፉል የሆነች ሴት ነች። ይሄንን በማስመልከት ዲኤምሲ ሪል ስቴት ላንቺ ከመጀመሪያ ከጥንካሬው ልጀምር መሰለኝ። እውነት ለመናገር በጣም ብዙ ብርቱ ሴቶች አሉ በሀገራችን። ክብሩን ሁሉ እነሱ ይሰሩ ብዬ ነው ማስበው። በጣም ለሚደክሙ ስማቸው አንቱ ለሚባሉ ግን እኔ በጣም ትንሽ ግን በእናንተ አይን ሙሉ ሆኜ ከሆነ እንደው ቀስ እያልክ ሰርፕራይዝ እንዳልደነግጥ። አይዞሽ። አይ የሚያስደነግጥ አይደለም፣ የተለመደ ነው። እኛ ቢሮ የተለመደ ነው። ሴቶችን ማበረታታት ይፈልጋል ዲኤምሲ ሪል ስቴት። እንደገና ደግሞ ሲያበረታታ ዝም ብሎ አይደለም። እናቶች አሉ፣ ጠንካራ እናቶች አሉ፣ ጠንካራ እህቶች አሉ። አንዷ ነሽ አንቺ። ስለዚህ አንቺን ስናበረታታ ከአንቺ ጀርባ ደግሞ ብዙ እህቶች፣ ብዙ እናቶች አሉ። ስለዚህ አንቺንም አይተው ስለሚበረታቱ ዲኤምሲ ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይሄንን ሰርፕራይዝ ማድረግ እንፈልጋለን። አመሰግናለሁ። አይ እኔ ትንሽ እንግዲህ ምንም ማድረግ አይቻልም። እጣው አንቺ ላይ ወድቋል። ስለዚህ በጣም እኛም ደስተኞች ነን። አንቺ ደስ እንደሚልሽ ተስፋ እናደርጋለን በዚህ ስጦታ። በጣም አመሰግናለሁ። ፈጣሪ አክብርልኝ። ብዙ ምን እንደማለት እንዳለብኝ አላውቅም። ያው እንዳልኩት ለተዘጋጅቶ ወይም አንድ ነገር ድንገት ሲገጥመው ምላሽ ቶሎ ብሎ የሚሰጥ ሰው አይደለሁም። ግን በጣም አመሰግናለሁኝ። ምንም ቃል የለኝም። እኔ ለሚያከብሩኝ ለኢትዮጵያ ሕዝብ ከቃላቴ በላይ ነው በጣም ብዙ ነገሮች እና እንግዲህ እኛም ስለምናከብርሽ ስለምንወድሽ እና ያው ለእህቶቻችን ለእናቶቻችን በጠንካራነትሽ ተምሳሌ ትሆኛለሽ ብለን ስላሰብን ይሄን ያደረግነው። የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለም? የሚያበረቱም ብዙ ናቸው። ከሚወረወሩ ነገሮች ይልቅ ከሚሰብሩን ይልቅ የሚያበረቱን በጣም ብዙ ናቸውና በጣም አመሰግናለሁ። ሁሉ ነገር ሌላኛው ጀርባ አለው። ሁሉ ነገር ኃይል አለ። ከአንድ ነገር ከሚመጣ ፈተና ወይም ከባድ ነገር ጀርባ ብዙ ኃይል አለና ያንን ለሚያደርግ ሰሪያችን ፈጣሪ በጣም እናመሰግነዋለን። ግን ከዛ ጀርባ ሆናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁኝ። ቤት ማለት በጣም ትልቅ ነገር ነው አይደለ? ቤት ማለት ጓዳ ነው። ቤት ሁሉን ነገር ሸፋኝ ነው። መቼም አንደበት ቢኖረው የየሰው ሁሉ ቤት በጣም ብዙ ያወራ ነበር። ብዙ ህመም፣ ብዙ እንባ፣ ብዙ ጭንቀት ይሸከማል ቤትና ትልቁን ስጦታ ቤትን የሚያህል ነገር ለኔ መስጠታችሁን መቼስ ማመን ያቅተኛል። አመሰግናለሁ። ግን ሁሉም ሰው ጓዳው የሸፈነው ነገር ሁሉ እንዲፈታለት ፈጣሪ እንደሴት እመኛለሁ። በጣም አመሰግናለሁ። በቃ አመሰግናለሁ። ሁላችሁም ጠንካራ ሴቶች። ያው እኛም እንግዲህ ስጦታችንን ስለተቀበልሽ በጣም እናመሰግናለን። በጣም ደስ ብሎናል። እንግዲህ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንወድሻለን። ታውቂያለሽ፣ የኢትዮጵያ ሕዝብ በጣም እንደሚወድሽ ታውቂያለሽ። እዚህ ያለው ማህበረሰብ እንግዲህ ሴቶች እህቶቻችን ዛሬ ቀናቸውን አብረውን ለማክበር ከኛ ጋር አሉ። ሁላችንም በጣም እንወድሻለን። ስለዚህ እቺን ኬክ እስቲ እየቆረስን በጣም አመሰግናለሁ። እናመሰግናለን። ኑሩልን።
አመሰግናለሁ። ደህና ነሽ ወይ? አረፍ በይ። መቅደዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔ ጽጌረዳ እባላለሁ። ዛሬ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም እውነት እንደ እንቁ ከማያቸውና ከማደንቃቸው ሴቶች መካከል አንቺ አንዷ ነሽ። ዛሬ ደግሞ እንግዲህ ድርጅታችንም እንግዲህ አክብሮ የዛሬው የሴቶች ቀንን በማስመልከት ስጦታ ስላበረከተልሽ እጅግ በጣም ደስተኛ ነኝ። እንኳን ደስ አለሽ። በጣም አመሰግናለሁ። አንቺንም እንኳን ደስ ያለሽ። በጣም ደስ ትላላችሁ ሁላችሁም ከበር ጀምሮ በጣም ደስ ብሎኛል። እንኳን አደረሰሽ አንቺ። እኔም አመሰግናለሁ። እንኳን አብሮ አደረሰን። በደንብ ቡናችንን እየጠጣን የተሰጠሽ ቤት ምን አይነት ቤት ነው የሚሉትን ነገሮች በውስጡ ደግሞ የሚያሟሏቸውን ነገሮች በሙሉ በደንብ ብሪፍ አደርግሻለሁ። ከዛ በማስቀጠል ደግሞ መመደብልሽ የሳይት መሐንዲስ ይኖራል። ሳይቱም ላይ ደግሞ ሄደሽ በደንብ ቤትሽን ታያለሽ፣ አካባቢውን በደንብ ትጎበኛለሽ ማለት ነው። ጉድ በጣም ደስ ብሎኛል። በጣም አመሰግናለሁ። ያው ኢትዮጵያ ውስጥ የቤት ችግር ትልቁ ችግራችን ነው። እውነት ነው። በእናንተ ሪል ስቴት በጣም ብዙ ሰዎች የቤት ባለቤት እንደሆኑ አውቃለሁ። ስንት ጊዜው ነው ከተመሰረተ? ዲኤምሲ ከተመሰረተ አሁን 28 ዓመታት አሳልፈዋል። በእውነት በዋናነት እንግዲህ ሲመሰረት በኮንስትራክሽኑም ዘርፍ ስለነበረ ደረጃ አንድ ኮንትራክተር ነው። በተለይ በመንገድ ስራዎች፣ በህንፃ ግንባታ ስራዎች በደንብ ይታወቃል። ኢትዮጵያ ውስጥ ያልሰራው የመንገድ ስራ የለም ማለት እንችላለን። ይሄንን 28 ዓመታት እንግዲህ በዚህ ነበር ያሳለፈው። ከቅርብ ጊዜ ወዲህ ለቡ መብራት ኃይል አደባባዩ ላይ ደግሞ 65395 ካሬ ሜትር ላይ ያረፈ ትልቅ የመኖሪያ መንደር እየገነባን ያለ ነው። እንግዲህ ለቡ ካለው ሳይታችን ደግሞ ትልቁ መንደራችን ነው። እንግዲህ ባለ 3 መኝታ ክፍል 145.1 ካሬ ሜትር የተበረከተልሽ በውስጡም ደግሞ በደንብ ለልጆችሽ በቂ የሆነ የየራሳቸው ክፍል ያለው የቤት አጋዥ ወይም ደግሞ ሰራተኛ ቢኖርሽ የራሷ ክፍል እስከ መታጠቢያ ክፍሉ ያለው እንደዚሁም ደግሞ እጅግ በጣም ሰፊ ሳሎን እስከ በረንዳው በትንሹ 2 እና 3 ባልከኒ ተደርጎላችኋል ማለት ነው። በጣም ደስ ይላል። ስለዚህ ስንት አማራጭ አላችሁ ማለት ባለ 3 ቢፈልግ ባለ 2 ባለ 1 በጣም ብዙ አማራጮች አሉ። ከስቱዲዮ ጀምሮ እስከ ባለ 4 መኝታ ክፍል እንግዲህ ቀደም ሲል እንደነገርኩሽ ላንቺ ሰፋ ላለ ቤተሰብ ይገባሻል ይመጥንሻል ያልነው ነው በስጦታነት ያበረከትንልሽ። ባለ 3 ለነገሩ አሁን 2 ናቸው ልጆቼ፣ ሰራተኛ አለ ከበቂ በላይ። በጣም ነው የማመሰግነው። ለምን ያህል ሰዎች አስረክባቸዋል ቤት? ከዚህ ቀደም 43 ቪላ ቤቶችን እዚሁ ሳይታችን ላይ ገንብተን አስረክበናል። አሁን ደግሞ የአፓርትመንቶች ግንባታ ላይ ነን ያለነው። በተለያዩ የማስረከቢያ ደረጃ ላይ ያሉት ናቸው። ፈጥኖ መረከብም ለሚፈልግ፣ ቀስ እያለ መክፈልም ለሚፈልግ በጣም ብዙ አማራጮች አሉ። ከዛ በተጨማሪ ደግሞ 40/60 ባንክ ብድር አማራጭ አለ። አዎ 40/60 ከመንግስት ነበር በፊት። አሁን ደግሞ ከዲኤምሲ መጥተው 40%ን ብቻ ከፍለው ገዢዎች ወይም ደግሞ ደንበኞቻችን ቤታቸውን መረከብ የሚችሉበትና ቀሪው 60%ን ረዘም ባለ አመታት መክፈል የሚችሉበትንም አማራጭ ይዞ መጥቷል ማለት ነው። ይሄ በጣም ትልቅ ነገር ይመስለኛል። በተለይ ሀሳብ የሚሆንበት ሰው ቤት ለመግዛት አከፋፈሉ ነው። በጣም እሺ፣ አመሰግናለሁ። ቤቱን እየኖሩ መክፈል ይችላሉ። እየተኖረበት ቀስ ተብሎ በረጅም ዓመታት ቤታቸውን መክፈል የሚቻልበትን እድል ይሰጣል ማለት ነው። በጣም ደስ ነው የሚለው። መቼም ቅድም ብለናል፣ እናቶች በተለይ ትልቁ ጭንቀታቸው ሀሳባቸው ልጆቼ አይደለ ልጆቼ ምቹ ቦታ ሆነው ቤትሽ ስትገቢ ደግሞ ተበሳጭተሽም ብዙ ውጣ ውረድም አልፈሽ ልክ ቤት ስትገቢ ሰላም እንዲሰማሽ ደግሞ ቤት በጣም አስተዋጽኦ አለው።